ሰላም እንዴት ናችሁ? የሁለት ቤሳ ፖድካስት ነው የማቀርብላችሁ። እኔ ኤደን እባላለሁ። ሁለት ቤሳ ለእግዚአብሔር ሙሉ መሰጠት በሚል ዋና ሀሳብ ይዘን የተለያዩ ርዕሶችን እያነሳን የምንነጋገርበት ቦታ ነው። የምናነሳቸው ሀሳቦች እነሱን ነገሮች ተነጋግሮ ለማብቃት ብቻ ሳይሆን በዛ ጉዳይ እግዚአብሔር መሰጠት ምን ይመስላል የሚለው ሀሳብ ጋር እንዲያደርሱ ታስቦ እየተዘጋጀ ነው ማለት ነው። እስካሁን ጥሩ እየሄድን ነው ብዬ አስባለሁ። ፖድካስቱን ላውንች ካደረግን በኋላ የመጀመሪያ ጊዜ ሪከርድ እያደረግኩኝ ነው እና እስካሁን ድረስ ለነበራችሁ መልካም አስተያየት አሪፍ ነው በርቺ ላላችሁኝ ቴንኪዩ ማለት እወዳለሁ። ዛሬ እንድንነጋገር ያሰብኩትኝ ስለ መወቃቀስ ኦር የሆነ ልክ ያልሆነ ነገር ስናይ እንዴት ነው አፕሮች ማድረግ ያለብን። ሁሉም ነገር ምድር ላይ ክርስቲያን እንደመሆናችን የእግዚአብሔር እግርና እጅ ነን ብዬ አስባለሁ። እግዚአብሔር ምድር ላይ መስራት የሚፈልገውን ነገር በእኛ ነው አልፎ የሚሰራው ብዬ አስባለሁኝ። ለዛ ነው እግዚአብሔርን የሚመስል ህይወት በሁሉም አቅጣጫ ውስጥ እግዚአብሔር ለመስራት ለሚሰራው እግዚአብሔር በእኛ በኩል መስራት ለሚወደው ነገር መድረክ ይሆናል ብዬ የማስበው። ስለዚህ ልክ ያልሆነ ነገር የተሳሳተ ነገር ስናይ የምናረምበትም ወይ እግዚአብሔርን የሚመስል መሆን ስላለበት ብዬ ማለት ነው። መወቃቀስ አለብን። ነገሮች ሁል ጊዜም ፐርፌክት የሆኑበት ዓለም ላይ አይደለም። ሁሌም ትክክል ያልሆነ ነገር እናያለን። ትክክል የሆነ ነገር እንዳለ ሁሉ ያልሆነ ነገር ሲያጋጥመን ግን እንዴት ነው ያንን ነገር አፕሮች የምናደርገው የሚለውን ነገር እያሰብኩ ነው። ይሄ ሀሳብ የመጣልኝ ኦብቪየስሊ በዚህ ጊዜ እንደሚኖር ሰው ያው እንደወጣትም ብዙ ጊዜን ሶሻል ሚዲያ ላይ አጠፋለሁ ብዬ አስባለሁኝ እና ያው አንድ ብዙ ኮንተንት ሳይ አንድ የማደርገው ነገር ኮሜንት ሴክሽኖችን ማንበብ፣ ይሄ አስተያየት መስጫ ውስጥ ሰዎች የሚሉትን ነገር ኢንጌጅመንቶቻቸውን ማየት እና ሄት ኮሜንት የሚባለው ነገር አለ። ኮሜንት ላይ ሁል ጊዜ ምንም አይነት ኮንተንት ለሚሰራ ሰው ሄት ኮሜንት የሚባለው ነገር አለ። ዳትስ ኖርማል ግን የሚያሳዝን ነው። በተፈጥሮ ነው ባይትስ ኔቸር በቃ ሄት ኮሜንት የሚባለው ነገር በጣም የሚያሳዝን ነው። ግን ብዙ ጊዜ ያው ስፔሻሊ ዓለማዊ የሆኑ ኮንተንቶች ላይ ይሄ ከክርስቶስ ጋር ምንም ያልተገናኙ ነገሮችን አይቼ በጣም የሚያሳዝኑ ኮሜንቶችን ሳይ በጣም አልደነቅም። ቢካዝ አት ኤንድ ኦፍ ዘ ዴይ እነዛ ሰዎች ይሄ በቃ ስለ ኢየሱስ አይደለም ጉዳዩ፣ ክርስቲያኖች አይደሉም፣ ኢየሱስን አያውቁትም ብዬ ጀስቲፋይ ያደርግላቸዋለሁ። ምክንያቱም ኢየሱስን ከማያውቅ ሰው ኢየሱስን የሚመስል ባህሪ መጠበቅ ትክክል ስላይደለም። ነገር ግን አሁን ላይ ይሄ በቃ አለ የክርስቲያኑም ኮንተንት አለ። ይሄ ስብከቶች ምናምን በየቻቹ ሁሌም ብዙ ፕሮግራሞች ይደረጋሉ፣ ላይቭ ይተላለፋሉ። ብቻ ስብከቶች ምናምን እነሱ ላይ የማየው ኦር ደግሞ ብቻ ቸርቾች የሚያዘጋጁት ፕሮግራሞች ላይ የማያቸው ኮሜንቶች ክርስቲያን ከምንባል ከኛ ከራሳችን የሚመጡትን አስተያየቶች ሳይ በጣም ልቤ ያዝናል። ጤነኛ ያልሆነ ሳይ ማለት ነው። ባለመስማማት አምናለሁ። ሁሉም ሰው መስማማት አለበት ብዬም ኤክስፔክት አላደርግም፣ አልጠብቅም። የሆነ ልክ ያልሆነ ነገር ስናይ ወይም እኛን የማይመቸ ነገር ስናይ ይሄ ነገር ልክ አይደለም ማለት አባት ነው ኦኬ። ነገር ግን የተሳሳተ ነገር ስናይ ልክ አይደለም ብለን ለመናገር የምንሄድበት ነገር ክርስቶስን ሪፕሬዘንት ማድረግ ባለብን ቦታ ፌል እናደርገዋለን ብዬ ነው የማስበው እና ስለዛ እንድናወራ አስቤ ነው። ግን ባለመስማማት በጣም ነው የማምነው። ምክንያቱም ሰዎች ሁሉም ነገር ላይ ሊስማሙ አይችሉም። ሰዎች የተለያየን እንደመሆናችን የሁላችንም ለነገሮች ያለን ኢንሳይት አመለካከት የተለያየ ነው። አንዱ ሰው ልክ ነው ብሎ የሚያደርገውን ነገር ሌላው ሰው ተሳስቶ ሊያገኘው ይችላል። ነገር ግን ያንን ነገር ተሳስቷል ብለን የምንዳኝበት መዳኛ ይሄ ምንድን ነው የሚባለው? በምንድን ነው የምንዳኘው? ያንን ነገር ከእውነት አንጻር ነው ወይስ የተገደበ ከሆነው ከራሴ ኤክስፒሪየንስ አንጻር ነው? ከዚህ ጋር ተያይዞ ይሄ ቢንግ ጀጅመንታል ወይም ይሄ በጣም የፈራጅነት አባዜ ልለው እችላለሁ የሚጠናወተንን ጊዜ አስመልክቶ እንድናወራ አስቤ ነው። ስለ ፈራጅነት ስናወራ መጀመሪያ ይሄ ፍርድ የሚባለው ወር ፈራጅነት የሚባለው አዘ ኮንሰፕት ልክ አይደለም እያልኩኝ አይደለም። ግን ቅድም ብየዋለሁ፣ ምድር ላይ ስንኖር ትክክል የሆኑ ነገሮች አሉ፣ ትክክል ያልሆኑ ነገሮች አሉ። ትክክል ያልሆኑ ነገሮችን ስናይ ይሄ ነገር ልክ አይደለም ማለት ትክክል ነው
የልክ ያልሆነ ነገር አይቶ ምንም እንዳልተፈጠረ ኖርማል አድርጎ ማለፍ ነው እንደውም ትክክል አይደለው ያልሆነው። እና ፈራጅነት የሚባለው ሀሳቡ አይደለም ትክክል ያልሆነው። ነገር ግን ፍርድ የሚባለው ነገር ምንድን ነው? ከዛ በምንድን ነው የምንዳኘው ያንን ነገር? ፈራጅነታችን ከምን አንጻር ነው? በምን እውነት ነው? ከዛ ደግሞ ነገሮችን ትክክል አይደሉም ስንል እንዴት ነው ትክክል አይደሉም እያልን ያለ ነው የሚለው እንድናወራ አስባለሁ። መጀመሪያ ፈራጅነት ምንድን ነው? ይሄ ፍርድ የሚባለው ኮንሰፕት እዚህ መጀመሪያ ነገሮችን አትኩረን ይሄ ነገር ልክ ነው አይደለም የሚለውን ውሳኔ ላይ ለመድረስ የምናደርገው እንትን ነው፣ አሴስመንት ነው። የፈራጅነት አባዜ ደግሞ የበዛ በቃ ፈራጅነት ቢንግ ጀጅመንታል እና ጀጅመንት የሚባለው ነገር የተለያዩ ናቸው። የበዛው ሲሆን ግን ሰዎች የተለዩ ከኛ የተለዩ እንዲሆኑ ቦታ ማጣት ማለት ነው። ሰዎች ከኛ የተለየ አመለካከት ኖሯቸው ሲገኝ ምንም አይነት ስፔስ አለመኖር። መለኪያው እውነት አይደለም፣ መለኪያው እግዚአብሔር ቃል አይደለም፣ መለኪያው የኔ አመለካከት ሲሆን፣ መለኪያው የኔ ልክ ነው ብዬ የማላስበው ነገር ሲሆን ብቻ ማለት ነው። በጣም ኤክስፒሪየንሶቻችን፣ ይሄ የህይወት ልምዶቻችን የሁላችንም የተገደቡ ናቸው። ምድር ላይ ሁሉንም ነገር ኤክስፒሪየንስ አላደረግኩም። ኤክስፒሪየንስ ባላደረግኩት እንትን ደግሞ ክፍት ልሆን አልችልም ለአዳዲስ ነገሮች፣ ላላየሁት ነገር። አዲስ ነገር ሲያጋጥመኝ ኦብቪየስሊ ይሄ ምንድነው ማንነቴን ትሪተን የሚያደርገኝ ኦር ምንድነው የሚባለው፣ አዲስ ነገር ሲያጋጥመኝ ኦፕን መሆንም ብችለው ብዙ ነገር ኤክስፒሪየንስ ባደረግኩ ቁጥር ነው። ግን ሁሉም ሰው እንደዛ አይደለም። ስለዚህ ከኔ የተለየ ነገር ሲያጋጥመኝ እሱ ነገር ለመቀበል ምንም አይነት ቦታ ሳይኖረኝ ሲቀር እና ያንን ነገር ልክ አይደለም ብዬ ውሳኔ የምሰጠው ከራሴ ኤክስፒሪየንስ አንጻር ብቻ ሲሆን ከእግዚአብሔር ቃል ጋር የተገናኘ ሳይሆን የሆነን ሰው ሳይ አወራሩ ስላልተመቸኝ ወይ አለባበሱ ስላልተመቸኝ ወር የሆነ የተናገረው ነገር ስላልተመቸኝ ተነስቼ ልክ አይደለህም ብዬ ትክክል ባልሆነ ወይ ሳናግረው ማለት ነው ቢንግ ጀጅመንታል ከራሴ ኤክስፒሪየንስ ብቻ ተነስቼ ሰዎች እንዳይሆኑ ማለት ነው። ፍርድ የሚባለው ነገር መጀመሪያ እግዚአብሔር ሀሳብ ነው። እግዚአብሔር ፈራጅ አምላክ ነው። እግዚአብሔር ፍርድ የሚባለውን ሀሳብ ሲጀመር ያስተዋወቀው እግዚአብሔር ነው ብዬ አስባለሁ። አሁንም እግዚአብሔር እየፈረደ ነው ብዬ አስባለሁ። ስፔሻሊ ደግሞ መጨረሻ ላይ ይፈርዳል ብዬ አስባለሁ። የነጩ ዙፋን ፍርድ የሚባለው ፍርድ አለ አይደለ? የዮሐንስ ራእይ ላይ ያለው ፍርድ የሚባለው ነገር አዛ ኮንሰፕት ልክ አይደለም እያልኩኝ አይደለም። ነገር ግን ኤክስትሪሚስት መሆን የለብንም ነው። ጽንፈኛ መሆን የለብንም። በጣም የበዛ መሆን የለበትም። ከዛ ደግሞ በቃ ነገሮችን ልክ አይደሉም ስንል ትክክለኛ የሆነ መሰረት ላይ ተመስርተን መሆን አለበት ለማለት ነው። ስለ ጽንፈኝነት ወር ስለ ኤክስትሪሚዝም ስናወራ ደግሞ ይሄ ላይክ ስለ ፈራጅነት ብቻ ሳይሆን እኔ ጀጅመንታል አይደለሁም፣ እኔ ፈራጅ አይደለሁም በሚል አመለካከት ምንም አይነት ትክክለኛ ያልሆነ ነገር ሁሉ የሚቀበሉ ሰዎችም አሉ። እነሱም ልክ አይደሉም እና በሁለቱም ሳይድ ጽንፈኛ መሆን የለብንም። ልክ አይደለም፣ ልክ ያልሆነ ነገር ሲያጋጥመን ይሄ ነገር ልክ አይደለም ማለት አለብን። ምክንያቱም እግዚአብሔር he is always kind፣ ሁልጊዜም ቸር ነው፣ ሁልጊዜም ትክክል ነው፣ ሁልጊዜም ርህሩህ ነው። ከነ ርህራሄው ግን ልክ ያልሆነ ነገር ሲያይ እንድናስተካክል ስለሚነግርን፣ ከዛ ደግሞ በጣም የበዛም አይደለም፣ የበዛም መሆን የለበትም። እንዴት አድርገን ባላንስ እናደርጋለን? ባላንስ የማድረግ ጥበብ ያስፈልገናል ለማለት ነው። እና አንዳንድ ጊዜ አንዳንድ ሰዎች ብዙ ጊዜያቸውን በቃ በመተቸት ብቻ የሚያሳልፉ ሰዎች አጋጥሟችሁ ሊሆን ይችላል። ለምሳሌ የመንፈስ ቅዱስ ስጦታዎች ላይ ይሄ ካሪስማቲክ ጊፍትስ ከሚባሉት ላይ የመለየት ጸጋ የሚባል ነገር አለ። ነገሮችን በቃ የማወቅ መለየት ማለት ትክክል ከሆነና ትክክል ካልሆነ የመለየት ጸጋ፣ ኦር ደግሞ ሁለት ትክክል ከሚመስሉ ነገሮች ውስጥ እግዚአብሔርን ደስ ሊያሰኘው የሚችለው እንደውም እሱ ይመስለኛል ከባድ ነገር። ነገር ግን የመለየት ጸጋ በሚባል ስም ሁል ጊዜ 24/7 ሙሉ ጊዜያቸውን በቃ መተቸት ላይ፣ ከዛ መፍትሄ ብለው የሚሰጧችሁ ነገር የለም። ነገር ግን ትክክል ያልሆነ ነገር ብቻ የሚታያቸው ሰዎች አሉ አይደለ? እንደዛ ለማለት ፈልጌ ነው። ሙሉ ጊዜ መተቸት እግዚአብሔር ለጸጋ ይሰጣል ብዬ አላስብም። ቢካዝ ብዙ ጊዜ ትችቶች ውጤቶቻቸውን ስናይ መገንባት አይደለም። እግዚአብሔር ደግሞ የመለየትም ጸጋ ሲሰጥ፣ ሌላም ጸጋ ሲሰጥ ለአካሉ መገንባት ነው አይደለም?
እየገነባን ያልሆነ አንድ ላይ በሰላም እንድንኖር እያደረገን ያልሆነ ነገር ከእግዚአብሔር ነው ብዬ አላስብም። የመለየት ጸጋና የመተቸት ጸጋ የተለያየ ነው ብዬ አስባለሁ። ወር ደግሞ በጣም የበዛ ፈራጅነት ሁል ጊዜም በቃ ትክክል ያልሆኑ ነገሮች ሲታዩ ትክክል የሆነ ነገር ሲያጋጥሙን ግን የማናይ አይነት ሰዎች ስንሆን ምናምን ማለት ነው። ጀጅመንቶቻችን በእግዚአብሔር አንጻር የተቃኙ መሆን አለባቸው፣ ትክክል መሆን አለባቸው። አለመስማማቶቻችንን ደግሞ የምንገልጽበት መንገድም በጣም ጸጋ የተሞላ መሆን አለበት። በቃ ሁሉም ነገር እግዚአብሔርን የሚመስል መሆን አለበት። ምን ሲሆን ነው ፍርድ ወይም ነገሮችን የምናስተካክልበት መንገድ ትክክል አይደለም የምንለው የሚለውን ለማየት አይ ቲንክ ፍርዳችን ጸጋ የሚባለውን ሀሳብ የረሳ ሲሆን በኮንሰፕት ኦፍ ግሬስ ሳይኖር ሲቀር የኮንሰፕት ኦፍ ግሬስ የጸጋ ሀሳብ ማለት ለምሳሌ የዳነው በጸጋ ነው አይደለ? ኢየሱስ ምድር ላይ ሲመጣ ትልቁ የሆነልን ነገር በቃ የክርስቶስ ምድር ላይ መወለድ፣ ከዛ ስለ ኃጢአታችን መሞት የሚገባን ሆነን ሳይሆን ስለወደደን ብቻ ያደረገው አይደለ? ጸጋ የሚባለው ነገር ለማይገባው ሰው የሚደረገው። እኛ ስንጀምር የጀመርነው በጸጋ ነው። የማይገባን ነገር ተሰጥቶን የማይገባን ነገር ተደርጎልን የጀመርነው። ስንኖርም በዛ ጸጋ ነው። አንድ ጊዜ ጀምረን ስንጨርስ ለመኖር በራሳችን ብቃት አይደለም ለመኖር እኛ ኃያል ስለሆንን አይደለም። ለመኖርም እግዚአብሔር ጸጋ በስቶልን ነው። ከዳንን በኋላ የሚያቆም ጸጋ የለም። ሰዎች ሲሳሳቱ ትክክል ሳይሆኑ ሆነው ስናገኛቸው ወይ ወድቀው ስናገኛቸው እነሱን የምንቀርብበት መንገድ ጸጋ የሚባለውን ነገር የረሳ ሲሆን ሁልጊዜም ፐርፌክሽንን ከሰዎች የምንጠብቅ ሲሆን ያ ፈራጅነት ትክክል አይደለም ብዬ አስባለሁ። ምክንያቱም ሰዎችን አፕሮች የምናደርግበት ወይ የመጀመሪያው ብዙ ነገር ስለኛ ይናገራል። ጀንትልነን ወይ ሰዎች ሲወድቁ ጥንቃቄ በተሞላው መንገድ በወደቁበት እነሱን ትክክል አለመሆናቸውን እያበዛን እስከ መጨረሻው እዛ ውስጥ እንዲኖሩ የሚያበረታታ ነው ወይስ ተነስተው ኦኬ በቃ የሰው ልጅ ይወድቃል፣ ይሳሳታል፣ ይመለሳል ብለን አቅንተ ነው ተመልሶ ሰው እንዲሆን እናደርገዋለን? የትኛውን ነው የምናደርገው የሚለው ማለት ነው። እና ጸጋ የሚባለው ነገር ለሚገባው ሰው የተሰጠ አይደለም። በቃ ዋናው ሀሳብ እሱ ነው። ስለዚህ በተሳሳትን ቁጥር እንደውም አይገባንም። ስለዚህ እሱን ፓርት ትክክል ያደርገዋል። ጸጋ የሚባለውን ነገር የምርም እውነት የሚያደርገው እንደውም ሰዎችን አፕሮች የምናደርግበት መልኩ ነው። ስፔሻሊ የተሳሳቱትን when it comes to ይሄ ሶሻል ሚዲያ ላይ ምናምን ሲመጣ ሲጀመር የራሳችንን አመለካከት ነው ሁላችንም እየሰነዘርን ያለ ነው። አንድ ሰው ተሳስቶ ስናገኘው ከኔ አንጻር ነው እያደረግኩት ያለሁት። ያንን ሰው ለማረም ይሁን ያንን ሰው ለመስበር እንዴት እንደሆነ ራሱ አይታወቅም። ኦር ስራ ፈተን ሁላችንም እዛ ላይ ስላለን ሁላ ይመስላል። እሱ ሌላ ሀሳብ ነው። ነገር ግን የምርም ሰዎች ተሳስተው ራሱ ብናገኛቸው በዛ መልኩ አይደለም መሆን ያለበት። በዛ መልኩ አይደለም በአደባባይ እንደዚህ ብለን ስለሰዎች ስም መስጠት እንደዚህ አይነት ነገር አይ ቲንክ ጸጋን የረስታ እንትን ነው ብዬ አስባለሁ። አለመስማማቶቻችን መግለጽ ልክ ነው። አለመስማማቶቻችንን በዚህ ምክንያት ልክ አይደለህም ማለት ትክክል ነው። ሶሻል ሚዲያ ላይ የግድ ኮመንት ማድረግ ካለብን የግድ አስተያየት መስጠት ካለብን፣ ነገር ግን ኢምፐርሰን ለምናውቃቸው ሰዎች ለነሱ ስፔሻሊ ለሚቀርባቸው ሰዎች የምር ጸጋ ኤክስቴንድ ማድረግ አለብን። የምር ግሬስ ኤክስቴንድ ማድረግ አለብን። የምር አንደርስታንድ ልናደርጋቸው መሄድ አለብን ብዬ አስባለሁ። እና እንትን ላይ ገላትያ 6 ላይ አንድ ሀሳብ አለ። ገላትያ 6 ምዕራፍ 1 ላይ ምዕራፍ 6 ቁጥር 1 ላይ በአዲሱ መደበኛ ትርጉም ነው ማነበው። ወንድሞች ሆይ አንድ ሰው በኃጢአት ውስጥ ገብቶ ቢገኝ መንፈሳዊያን የሆናችሁ እናንተ በገርነት ልትመልሱት ይገባል። ነገር ግን አንተም እንዳትፈተን ራስን ጠብቅ። የመጀመሪያው በገርነት ልትመልሱት ይገባል። በቃ አይደለ ተጠንቀቃችሁ ጀንትሊ ልትመልሱት ይገባል። እንድታጠፉት ይገባል አይደለም። በስነስርዓት ትሪት አድርገነው መውደቁን አክኖሌጅ አድርገን ነገር ግን እንደሚነሳ አበረታተ ነው ይሆናል። ቅርባችሁ የምትሉት ጓደኛችሁ ወይ እህታችሁ ወይ ወንድማችሁ
የሆነ ነገር ሲሳሳቱ የምታሳዩት ነገር አለ። አብራችሁት ታዝናላችሁ፣ አብራችሁት ቅር ይላችኋል። በመውደቁ ደስተኛ አይደለም ብትሆኑት። ልክ እንደዛ የሆነ ሰው ወድቆ ስታገኙ በገርነት መልሱት ነው የሚለው። ከዛ ግን ኢንትረስቲንግ እንትን ያለው ፓርት ቀጥሎ ያለው ፓርት ነው በደንብ እንድናወራበት ያሰብኩትኝ ነገር ግን አንተም እንዳትፈተን ራስን ጠብቅ ይላል እና ለምንድን ነው ሰውን ለመመለስ የምንሄድበት መንገድ ውስጥ መፈተን አለ ማለት ነው ብዬ አሰብኩት። ለምንድነው እንደዛ ያለው ብዬ ሳስብ ምክንያቱም ብዙ ጊዜ ሰዎች ወድቀው ስናገኛቸው ሰዎች ተሳስተው ስናገኛቸው የእኛን ህይወት ቫሊዴት እያደረጉልን ሊሆን ይችላል። የሆነ ሰው መውደቅ ኤደን ትክክል እየኖርሽ ነው ማለት ነው ሊያስብለኝ ኦር የተሻልኩ እንደሆንኩ እንዲሰማኝ ሊያደርገኝ ይችላል። ያ ፕራይድ ነው። ያ እግዚአብሔር የሚጠላው ይሄ በልቡ ትዕቢተኛ የሆነ ሰው ብሎ የፈጠረው ካራክተር አለ አይደል? እሱ ነው። የሆነን ሰው መውደቅ አይቼ ስለ ራሴ የተሻልኩ እንደሆነ የሚሰማኝ ከሆነ እሱ ነው መፈተን የሚለው ብዬ ነው ማስበው። ሰዎችን ለመመለስ ስንሄድ እኛ ስለ ራሳችን የተሻለን ተሰምቶን እንዳንመጣ መጠንቀቅ አለብን። ነገር ግን እኔም እዚህ ቦታ ልገኝ ይችል ነበር፣ እግዚአብሔር ነው እየጠበቀኛል፣ እግዚአብሔር ጸጋ ነው ያቆመኝ የሚለው ላይ ነው ስቲል መመስረት ያለብን። ነገር ግን ያንን ነገር ረስተን ስንጠቋቁም ይሄ ነገር ልክ አይደለም የሚለው ላይ ብቻ ስንቆይ ከዛ ሰው መመለስ ይልቅ የዛ ሰው ያለበት አሁን ላይ ያለበት የጥፋት ነገር ላይ ስንቆይ እኔ ስለ ራሴ የተሻለ እየተሰማኝ ነው። በጸጋ ላይ ከመደገፍ ይልቅ በራሴ ማንነት ላይ እንትን እያልኩኝ ነው። ምክንያቱም ሁሉም ሰው የቆመው በእግዚአብሔር ስለሆነ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል አይደለ መጽሐፍ ቅዱስ ሌላ ቦታ ላይ። የሆነን ሰው መውደቅ እኔ ስለ ራሴ የተሻልኩ እንደሆነ እንዲሰማኝ አይገባኝም። በዛ ፈተና ውስጥ አልፌ በዛ ፈተና ውስጥ እንዳልሸነፍ መጠንቀቅ አለብኝ ማለት ነው። እና ብዙ ጊዜ ይሄ እውነትን ለመደገፍ የምንሄድባቸው መንገዶች አለ አይደለ? በቃ አንድ ሰው ሲሳሳት ከሆነ ነገር እንትን እያለ ነው። ለምሳሌ ኃጢአት ትርጉሙ ሚሲንግ ማርክ አይደለ? የሆነ ማርክ አለ፣ የሆነ መኖር ያለበት ስታንዳርድ አለ፣ ከዛ መጉደል ነው። ከዛ ስጎድል እውነት ከሚባለው ነገር ጎደልኩኝ። በቃ እግዚአብሔር ካስቀመጠው የሆነ ነገር ጎደልኩኝ። ለዛ እውነት መወገን ከሰዎች ተቃራኒ መቆም አይደለም፣ ከወደቁ ሰዎችም ተቃራኒ መሆን አይደለም። ለዛ እውነት ሲወግን ለሚያጠፉ ሰዎች፣ ለወደቁ ሰዎች እየወገንኩኝ ነው። ምክንያቱም ያ እውነት መጠበቁ ሰዎች በህይወት እንዲኖሩ ነው። የእውነት መጠበቅ፣ የእውነት ድፋይል አለመደረግ፣ የእውነት አለመጣመም ለሰዎች ህይወት ይሆን ዘንድ ነው። ነገር ግን የሚወድቁ ሰዎችን አይቼ እነሱ ላይ መፍረድ የሚቀናኝ ከሆነ እና የእነሱ ሰዎች መመለስ ይልቅ ለእውነት ወግናለሁ የሚል ከሆነ ለምንድን ነው እየወገንኩ ያለሁት? ለእውነት መወገን ለሰዎች መወገን ነው። ስለዚህ ሰዎች ከእውነት ጎድለው ስናያቸው፣ የሆነ ነገር አድርገው ስናያቸው ሞር እንደውም እነሱን በማቅናት ውስጥ ነው ለእውነት መወገናችንን ማሳየት ያለብን ብዬ አስባለሁኝ። እና ለእውነት መወገን ሌላኛው ይሄ የኔን ህይወት ፕሩፍ ስለማድረግ አይደለም። ለእውነት በመወገን ስም ራሴን እኔ የምኖር እንዴት ነው አንዳንድ ጊዜ የማየው ነገር ምንድን ነው እግዚአብሔርንም እውነት ሆነ የሆነን አመለካከት ልክ የማደርገው እኔ ስለተከተልኩት ነው። ልክ ስለሆነ እከተለዋለሁ ሳይሆን እኔ ስለምከተለው ልክ ነው የሚመስል አይነት አመለካከት አለና የአንዳንዱ ሰው አቋም እንደዛ ይመስላል እና እንደዛ ግን አይደለም። ለእውነት መወገን ለሰዎች መወገን ነው። እኔ የሆነ ነገር እኔ እግዚአብሔርን ስለተከተልኩት ወደ እግዚአብሔርን መንገድ ስለምከተል አይደለም ልክ ያደረግኩት። እግዚአብሔር መንገድ ልክ ስለሆነ ነው እኔ የምከተለው። ቦታው የተቀያየረ ነው እና ለእውነት መወገን የኔን ላይፍ ስታይል ፕሩፍ ስለማድረግ አይደለም፣ እኔን ፕሩፍ ስለማድረግ አይደለም፣ ስለ እኔ ራሱ አይደለም። የተጣሰ የእግዚአብሔር እውነት አለ። ነገር ግን ያ እውነት ለዛ ሰው ህይወት ስለሚሆንለት ያ ሰው ወደ ቦታው መመለስ አለበት። ምክንያቱም አንዳችን ሌላችንን በተቻለን አቅም መጠባበቅ ስላለብን ዛት ሁላችንም ተያይዘን እግዚአብሔርን መንግስት ጋር እንድንገናኝ ማለት ነው። ትክክል ያልሆነ ነገር ስናይ በቃ ልክ አይደለም ማለት በጣም ጥሩ ነው ብያለሁኝ። ነገር ግን ነገሮችን ኮሬክት ለማድረግ የምንሄድበት መንገድ ሁለት ነገሮችን ትክክል አይደለም ኦር ለማስተካከል ልክ ያልሆኑ ነገሮችን ስናይ ለማስተካከል የምንሄድበት እንትን ሁለት ነገር ይጠይቃል። ሁለት አስፈላጊ ነገር ይጠይቃል ብዬ አስባለሁ። የመጀመሪያው የምርም ለመመለስ የተዘጋጀ ልብ፣ የምርም የሰው መውደቅ የሚያሳስበው ልብ፣ የምርም ያንን ውድቀት ተጠቅሜ ለራሴ እኔ ደስም በሚላይ መንኩ ሰዎችን ትሪት ለማድረግ ሳይሆን
የምርም የዛ ሰው መመለስ የሚያስደስተኝ ሆኜ መገኘት ማለት ነው። እና ልቦቻችንን መፈተሽ አለብን ብዬ አውቃለሁኝ። የመጀመሪያው ቅድም እንዳልኩት የሆነ ሰው ሲወድቅ እኔ ስለ ራሴ የተሻልኩ ሆኜ እንዳይሰማኝ መጠንቀቅ። ምክንያቱም ኤንድ ኦፍ ዘ ዴይ ሁላችንም በእግዚአብሔር ጸጋ ላይ ነው ያለነው። ብናጠፋም ባናጠፋም የሚመልሰንም የሚያኖረንም የሚያስቀጥለንም የእግዚአብሔር ጸጋ ስለሆነ ማለት ነው። ብዙ ጊዜ ይሄ በሰዎች እንዴት ነው ኮምፔር የምናደርገው ህይወታችንን። የመጀመሪያው እንደዛ አይነት ነገር የሚፈጠረው ከሰዎች ጋር የምንለካካ አይነት ሰዎች ስንሆን ባንሆንም በእርግጥ ኢትስ ቴምፕቲንግ በቃ የሚፈትን ነገር ስለሆነ ነው ጳውሎስ እናንተም በዛ ነገር እንዳትፈተኑ ተጠንቀቁ። አንድን ሰው አርማለሁ ብላችሁ በምትሄዱበት መንገድ እናንተም ተሳስታችሁ እንዳትቀሩ ተመሳሳይ ቦታ ላይ እንዳትገኙ እያለ ያለው እና ይሄ ቁመት የምንለካካ አይነት ሰዎች ስንሆን ደግሞ ይሄ ነገር ሞር ሰርፌስ ያደርጋል፣ ወደ ላይ ይመጣል። ከዛ ስለ ራሳችን የተሻለ ስሜት በተሰማን ቁጥር ሰዎችን እንደፈለግን ለመናገር፣ ሰዎችን ዲስሬስፔክት ለማድረግ አቅም እያገኘን እንመጣለን። ምንም አይነት ሰው ምንም አይነት ስህተት ቢሰራ ያንን ሰው ዲስሬስፔክት በመደረግ ውስጥ ደስ የሚለው እግዚአብሔር አለ ብዬ አላስብም። እግዚአብሔር ልክ ያልሆኑ ነገሮችን እንድንቃወም በደንብ ይፈልጋል ብዬ አስባለሁ። ነገር ግን ያን ነገር ሰዎችን ዲስሬስፔክት በማድረግ ሰዎችን ባለማክበር ውስጥ መሆን አለበት ብዬ ደግሞ አላስብም። እግዚአብሔር እንደዛ ነው የሚሰራው ብዬ አላስብም። እና ልባችን ውስጥ ያለው ሀሳብ ልክ ነው ወይስ ልክ አይደለም የሚለውን ብዙ ጊዜ ቋንቋዎቻችን ናቸው የሚያወጡት። የምንናገራቸው ነገሮች፣ ሰዎችን የምንናገረው ነገር ልክ ያልሆነ ነገር ስናይ ሰዎችን በተለይ ትሪት የምናደርግበት አጌን ቅድም ብየዋለሁኝ። አንዳንድ ነገሮች የገዛ አመለካከቶቻችን ናቸው፣ ስለ እግዚአብሔር ቃል ራሱ አይደለም። ብዙ ጊዜ ለምሳሌ ሰዎች ባለባበሳቸው ቸርች ጀጅ ይደረጋሉ ቸርች ውስጥ ምናምን እና ሪሊ የሆነ አለባበስ አይተን የረበሸን እኔ ስለማልቀበለው ነው ወይስ የምር እግዚአብሔርን መንግስት ሪፕሬዘንት አያደርግም ብዬ ስለማስብ ነው? የምርም ለእግዚአብሔር መንግስት ጤነኛ ያልሆነ ኢሜጅ ይሰጣል ብዬ ስለማስብ ነው ወይስ እኔ ልክ አይደለም ብዬ ስለማስብ ነው? ይሄ ጉዳይ ስለ እኔ ወይስ ስለ እግዚአብሔር ነው? ከዛ ያ ነገር እግዚአብሔርን መንግስት ሪፕሬዘንት አያደርግም ብዬ የማስብ ከሆነ እንዴት ነው አፕሮች የማደርገው? ሄጄ በስነስርዓት ነው እንደዚህ ባይሆን እላለሁ። ከዛ ሰው ጋር ሪሌሽንሽፕ አለኝ። እነዚህ ነገሮች መጠየቅ አለብን። ብዙ ጊዜ እውነትን እናስተካከል ብለን የምንሄዳቸው ነገሮች ከእውነቱ ይልቅ ስለኛ ነው ያልኩበት ምክንያት እሱ ነው። እኔ የማስበውን ዌይ ኦፍ ላይፍ ቫሊዴት ለማድረግ እየሞከርኩኝ ነው። ሰዎችን ኮንትሮል ለማድረግ እየሞከርኩ ነው። ሰዎችን እኔ መሆን አለባቸው እንደምለው እንዲሆኑልኝ እየፈለግኩኝ ነው። ምክንያቱም የምር የእውነት መነቀፍ ወር የእውነት መጣመም ከሆነ የሚያበሳጭን ለሁሉም የእግዚአብሔር ቃል መጣመም ኦር በትክክል አለመኖር ተመሳሳይ አይነት ሪያክሽን ማሳየት አለብን። ለምሳሌ አንድ ሰው ሲዋሽ ኖርማል ነው። አንድ ሰው የሆነ ነገር ለብሶ ሲመጣ ኦር ፀጉሩን ድሬድ ሲያደርግ በጣም ይረብሸኛል። እንደዛ ሲሆን ስለ እኔ አመለካከት ነው። እኔ ሰዎች እንደዚህ መሆን አለባቸው ብዬ ስለማስብ ነው። የምር አለ አይደል ይሄ የኃጢአት ትንሽ አለው የኃጢአት ትልቅ አለው አይነት ይመስል ኃጢአት ነው ኃጢአት አይደለም ያ ጉዳይ የሚለው ሌላ ርዕስ ሆኖ ማለት ነው። እና ለአንዳንድ ነገሮች በጣም ሪያክት እናደርጋለን፣ ለሌሎቹ ነገሮች ሪያክት አናደርግም። ያ ሲሆን ከእውነት ይልቅ እኛ የምንፈልገውን የህይወት እንትን ሰዎች ላይ ኢምፖዝ ለማድረግ እየሞከርን ነው ብዬ ነው የማስበው። ግን ስለ ቋንቋዎቻችን ውስጣችን ውስጥ ያለውን ነገር ያሳያል። ቅድም ስጀምር ብዬው ነበረ ይሄንን ሀሳብ የሰጠኝ ሶሻል ሚዲያ ላይ ያየዋቸው ነገሮች ናቸው። ከዛ ሶሻል ሚዲያ ላይ ያለ ነገር መሬት ላይ ያለው ነጸብራቅ ነው ብዬ ነው የማስበው። ምድር ላይ እንደዛ ትሪት ማንደራረግ ከሆነ ሶሻል ሚዲያ ላይ አንዱን ሰው ስላንደር ሲያደርገው አንዱን ሰው በቃ ሲሰድበው፣ ሲያዋርደው፣ ሲያንቋሽሸው እንደ ኖርማል ነገር እናያለን ብዬ አላስብም። ምድር ላይ ያለውን ነገር ነው እዛ ላይ ወተን የምናደርገው ብዬ ነው የማስበው። እና ቋንቋዎቻችን በጣም ስለ እንዴት ነው የቱ ጋ ነው ያለ ነው የሚለውን የሚያሳይ በጣም ትልቁ እንትን ነው ብዬ ነው የማስበው። በቃ የቱ ጋ ነው ያለ ነው። ምክንያቱም ኢየሱስ ምንድን ነው ያለው? እሱ ነገር ኢየሱስ ስላለው በጣም ደስ ይለኛል። ጳውሎስ አይደለም ያለው፣ ጴጥሮስ አይደለም ያለው፣ መጽሐፍ ቅዱስ ላይ ሌሎች ካራክተሮች አይደሉም ያሉት። ኢየሱስ ራሱ ነው። ከልብ ሞልቶ ከተረፈው አፍ ይናገረዋል።
አይደለ? ልባችን ውስጥ ያለውን ነገር በማውራታችን ብዙ ሰዎች እኔ እኮ ውስጤ ባዶ ነው አፌ ነው እንጂ ምናምን የሚሉ ሰዎች አሉ አይደለም። ኢየሱስ ራሱን ያለው በልባችሁ ያለውን በልባችሁ የሞላውን ነገር ነው የምትናገሩት እና ሆዴ ባዶ ነው የሚባል ነገር የለም። ምናልባት እግዚአብሔርን መጠየቅ ሊጠበቅብን ይችላል። በቃ የሆነ ልክ ያልሆነ ነገር ስናይ መሳደብ የሚለን ከሆነ፣ ሰዎችን ማዋረድ የሚለን ከሆነ፣ መራገም የሚለን ከሆነ በተለይ ብዙ እርግማን ነው የማየው እና ትክክል ያልሆነ ነገር ስናይ መራገም የሚለን ነገር ከሆነ እግዚአብሔርን ነው መጠየቅ ያለብን። ለምንድን ነው እንደዚህ መሆነው? ምክንያቱም እግዚአብሔር እንደዛ ነው ወይ ነገሩን አፕሮች የሚያደርገው? ኢየሱስ ምድር ላይ ቢሆን የሆነ ልክ ያልሆነ ኮንተንት ሲያይ ኮመንት እንደዛ ሊያደርግ ይችላል ወይ? በዚህ ዘመን ቢሆን ኢየሱስ ያለው ወር የመጣው እንደዚህ ይመስላችኋል ወይ? ትክክል ያልሆኑ ነገሮች በእርግጥ ከፈሪሳውያን ጋር በነበረው እንትን ኢየሱስ በጣም ብዙ ነገር ይናገራቸው ነበር። ነገር ግን መጀመሪያው ኢየሱስ ነው። ኢየሱስ አምላክ ነው። አይ ዶንት ቲንክ እኛ ሰዎችን መቃብር ምንድነው ኖራ የተቀባችሁ መቃብር ብሎ ለመጥራት ስልጣኑ አለን ብዬ አላስብም። ፐርሰናሊ ሰዎችን በአክብሮት ነው አለመግባባቶቻችንን መግለጽ ያለብን ብዬ አስባለሁ። ፐርሰናል ኦፒኒየን። ከዛ ይሄ አውቶሪቲ የሚባል ነገር አለ አይደለ? ምንድነው አውቶሪቲ? ስልጣን የሚባል ለምሳሌ ቸርች ውስጥ ፓስተሮች ያላቸው ቦታ አለ፣ አገልጋዮች ያላቸው ቦታ አለ፣ ሁሉም ሰው ያላቸው ቦታ አለ። ለምሳሌ ጴጥሮስ ጳውሎስ አይ ቲንክ ለቆሮንቶስ ሰዎች ነው የሆነ ጊዜ ትክክል ያልሆነ ነገር አድርጋችኋል፣ ይሄ እንደዚህ ተፈጥሮ ብሎ እናንተ ውስጥ የአባቱን ሚስት የቀማ አለ ኦር ሳምቲንግ ብቻ እንደዚህ አይነት ነገር ተፈጥሮ እንደዚህ አይነት ሰው ከእናንተ መካከል ተለይቶ ይውጣ፣ አስወጡት ግን ያላቸው ስልጣን አለው። ምንድን ያላቸው? ከእናንተ ጋርም ባልሆን በመንፈስ ስቲል አብሬያችኋለሁ፣ እናንተን እንትን ያልኳችሁ እኔ ነኝ። ምንድን ነው ስቲል አገልጋያችሁ ነኝ፣ ስቲል በመንፈስ የወለድኳችሁ ልጆቼ ናችሁ። እናንተ ላይ ስልጣን አለው ስላለው ነው ያለው። እና እኛ ግን ኤክስኪዩት የምናደርጋቸው ጀጅመንቶች ለምንላቸው እንደዚህ መሆን አለበት ለምንላቸው ነገሮች ስልጣኑ አለን ወይ? ቦታው አለን ወይ? እኛ ኢየሱስ ነን ወይ? ሰዎችን ምንድነው ኖራ የተቀባ መቃብር ብሎ ለመጥራት ቦታችን ነው ወይ? እንደዛ ማለት እንችላለን ወይ? ከዛ ህይወታችን ሌሎች ሰዎችን እንደዛ ለማለት የተገባ ነው ወይ? ሲጀመር ትክክለኛ ህይወት ያላቸው ሰዎች ህይወታቸውን በመኖር ቢዚ ናቸው። መንገድ ላይ ወጥተው አደባባይ ላይ ወጥተው ሰዎችን በማንቋሻሽ ጊዜያቸውን አያጠፉም። ሪሰንትሊ የሆነ ሰውዬ ያስተማረው ትምህርት ስር የሆነ ኮሜንት አይቼ ነበርና በጣም ትልቅ ሰውዬ ነው፣ ትልቅ አገልጋይ ነው። እኔም ወደዋለሁ፣ በጣም ብዙ ሰው ይወደዋል። በእርግጥ በጣም ብዙ ተቀባይነት ያለው ሰውዬ ነው። ልክ አይሳሳትም ምናምን እያልኩ አይደለም፣ ሊሳሳት ይችላል። የሆነ ኮንትሮቨርሻል የሆነ ቶፒክ አንስቶ የሆነ ፖድካስት ላይ ሀሳብ እየሰጠ ነገር ነበርና ብዙ ሰው ተቃወመው። ሲቃወሙ ግን የተቃወሙበት መንገድ ልክ አይደለም ብዬ ነው የማስበው። እንዴት ነው? ሰውየው ሊሳሳት ይችላል። አት ዘ ኤንድ ኦፍ ዘ ዴይ 50 ዓመት ያገልግል፣ 70 ዓመት ያገልግል፣ 10 ዓመት ያገልግል፣ ሰው ነው፣ ይሳሳታል። ትልቅም የሚባለው ሰው ሊሳሳት ይችላል። ነገር ግን እንትና እንደዚህ ያልከው ፓርት ልክ ሊሆን ይችላል፣ እንደዚህ ያልከው ግን በዚህ ምክንያት በዚህ የመጽሐፍ ቅዱስ እንትን ሀሳብ ልክ አይደለም ነው። እና አንድ ሰውዬ ኮሜንቱ ሲጀመር ልቤ ውስጥ ቀረ። ምንድን ያለው? የራስህን ሀሳብ እግዚአብሔር አድርገህ ለማቅረብ እና እውነትን ለመሸራረፍ የምትሄድበት የልብህ ጥመት ርቀት ይገርማል አይነት ነገር ነው ያለው። እና በጣም ነው የደነገጥኩት። ምክንያቱም ቋንቋው በጣም የተከሸነ ነው። በዚህ ልክ ክሬቲቭሊ ሰዎችን ማዋረድ አለ አይደለም። ይሄን ሰውዬ ቀለል አድርጎ በዚህ ምክንያት ልክ አይደለህም፣ እውነት እንደዚህ አይደለም፣ መጽሐፍ ቅዱስ እንደዚህ ነው የሚለው ሊለው ይችላል። ነገር ግን ሰውየውን ፐርሰናሊ አታክ ከማድረግ ሀሳቡ ለምን ትክክል እንዳልሆነ ለምን እንደማይመጣልን አላውቅም። እና ምናልባት ይሄን ሰውዬ ሳስበው እኔ ቃላት ስለምወድ የስድቡ እንትን በጣም ገርሞኝ ስቲል አልረሳሁትም እና ሁሌ ነው የማወራው። ምናልባት ይህ ሰውዬ እነዚህ እንዴት ነው ክሬቲቭሊ በቃ ነገሮችን መናገር የሚችል ሰው ሊሆን ይችላል። ነገር ግን ኢንስቴድ ኦፍ ዩዚንግ እነሱ ነገሮች ሰዎችን ለመገንባት ከመጠቀም ይልቅ ሰዎችን ለማፍረስ ነው እየተጠቀመበት ያለው። ኦር ትክክል ያልሆኑ ሀሳቦችን ሳይ በዚህ ምክንያት እነዚህ ነገሮች ልክ አይደሉም ብሎ ሀሳቡን ክሬቲቭሊ መግለጽ ሲችል
ሰዎችን አታክ ለማድረግ የተጠቀመበት ነው። እና ሰዎችን አታክ ማድረግ፣ ሰዎች እንዳይነሱ አድርጎ መናገር እግዚአብሔር ባህሪ አይደለም። ሰዎችን ማበርታት፣ ኢንከሬጅ ማድረግ እግዚአብሔር በሰጠን ጸጋ ሁላ መናገርን ይጨምራል። እና ሰዎች እንዲበረቱ፣ ሰዎች እንዲቆሙ፣ ሲሳሳቱ እንዲመለሱ፣ እንዲታረሙ ነው እንጂ ማድረግ ያለብን አታክ አድርገናቸው እንዳይነሱ ማድረግ። እኔ ኬት እንደተማርነው አላውቅም። እኔ እግዚአብሔርን ይገልጻል ብዬ አላስብም። ኤፌሶን 4:29 ላይ እንትን የሚላለ ቃላት በጣም ኢምፖርታንት ናቸው። ባይ ዘ ዌይ በመንፈሳዊ ህይወት እግዚአብሔር በጣም የምንናገራቸው ነገሮች ያከብራቸዋል ብዬ አስባለሁ። የምንናገራቸውን ነገሮች ይሰማል ብዬ አስባለሁ። ይሱ መጠንቀቅ አለብን። እና ኤፌሶን 4:29 ላይ እንደ አስፈላጊነቱ ሌሎችን የሚያንጽና ሰሚዎቹንም የሚጠቅም ቃል እንጂ የማይረባ ቃል ከአፋችሁ አይውጣ፣ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ፣ መራርነትን ሁሉ፣ ቁጣን፣ ንዴትን፣ ጭቅጭቅ፣ ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ ይላል። መጀመሪያው ሌሎችን የሚያንጽና ለሰሚዎች የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ። የምትናገሩት ነገር ቫሊዩ ከሌለው ዝም በሉ ማለት ነው። የማይመለከተኝ ሰው ህይወት ውስጥ ሄጄ ሀሳብ መስጠት አይጠበቅብኝም። የሆነ ሰው ትክክል ያልሆነ ነገር አድርጎ ሳይ ቦታዬ ካልሆነ መናገር አይጠበቅብኝም ማለት ነው። እንደ አስፈላጊነቱ ነው የሚለው። ሌሎችን የሚያንጽና ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ አይውጣ ሲል በቃ እንደ አስፈላጊነቱ፣ የሚያንጸውንም ነገር እንደ አስፈላጊነቱ ነው መናገር ያለብን። የሚያንጽን ነገር የማያስፈልግ ቦታ መጠቀም ራሱ። ከዛ ቀጥሎ በቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ነው የሚለው። እና ንግግሮቻችን ማይረቡ ሲሆኑ፣ ንግግሮቻችን እግዚአብሔርን የማይመስሉ ሲሆኑ፣ ንግግሮቻችን በቃ ዋጋ ቢስ የሆኑ ነገሮችን፣ ቃላቶችን ዝም ብለን የምናወጣ ሲሆን እግዚአብሔርን በትክክል ሪፕሬዘንት እያደረግነው ስላልሆነ እግዚአብሔርን መንፈስ እናሳዝናለን። እና እንደውም እየገረመኝ ነበር። ለቤዛም ቀን የታተማችሁበት ቅዱሱን መንፈስ አታሳዝኑ ከዚህ ቀጥሎ እንደተባለ አላውቅም ነበር። ለዚህ ሳጠናው ነው ቅድም እያገኘሁት የነበረው ነው። መራርነትን፣ ቁጣን፣ ንዴትን፣ ጭቅጭቅን፣ ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ። መራርነቶች ካሉብን የሆነ ሰዓት ሰርፌስ ያደርጋሉ፣ ይወጣሉ፣ ይታያሉ። ንዴቶች ካሉብን፣ ዲል ያልተደረጉ ነገሮች ካሉብን ይወጣሉ። ሶሻል ሚዲያም ላይ ሆነ ባይ ዘ ዌይ ኢንፐርሰንም ሆነ ሰዎችን አፕሮች የምናደርግበት ወይ ሰዎችን የምንቀርብበት ወይ በክብር መሆን አለበት ብዬ አስባለሁ። ምክንያቱም እግዚአብሔር ሰዎችን ያከብራቸዋል፣ ይወዳቸዋል። ኢየሱስ የሞተላቸው ሰዎች ናቸው። ባይ ዘ ዌይ ዳኑም አልዳኑም የእግዚአብሔርን የመዳን የልጅነት ጥሪ ተቀበሉም አልተቀበሉም እነዚህ ሰዎች ህይወቴ ይገባቸዋል ብሎ መጥቶ የሞተላቸው አምላክ አላቸው። ተቀበሉትም አልተቀበሉትም እሱ ግን their words my life ብሎ ሞቶላቸዋል። እና ሰዎች ሲወድቁም ሆነ ሳይወድቁም፣ ስናቃቸውም ሳናቃቸው የምናናገርበት ወይ የምንናገራቸው ወይ ሳንስማማቸው ስንቀር አለመስማማቶቻችንን የምናደርግበት ወይ በፍቅር መሆን አለበት ብዬ አስባለሁ። የምር መመለስ የሚፈልግ ልብ የሚለው ላይ አይደለ እያወራሁ እዚህ ጋር የደረስኩት። የምር መመለስ የሚፈልግ ልብ ኢንቴንሽናል ነው። የምር መመለስ የሚፈልግ ልብ ጀንትል ነው። የምር መመለስ የሚፈልግ ልብ ይጸልያል። እና እኛ ሰዎችን ለማስተካከል የምንሄድበትን ርቀት ከመጸለይ እንጀምረዋለን ወይስ ከማረም ነው የምንጀምረው? ትክክል አይደለህም ከማለት ነው ወይስ ይሄ ሰው እውነት እየገባው አይደለም፣ ይሄ ሰው የሚመላለስበት መንገድ የጥፋት ይመስላል ብለን ሰዎችን አንስተን እንጸልይላቸዋለን? ሰዎች በደህና ጊዜ ስለነሱ እግዚአብሔርን እናመሰግናለን ወይስ ሲሳሳቱ ብቻ ነው አይናችን ውስጥ የሚገቡት ሲጀመር ማለት ነው? እና ጸሎት ስል የጸሎት ተቃራኒ ጎሲፒንግ ምንድን ነው? ሀሜት ይመስለኛል። ሰዎች ሲሳሳቱ ስናይ ምናምን ነገር ለእነሱ በመጸለይ ፈንታ ወይ እንጸልይላቸዋለን ነው ወይ እናማቸዋለን ነው። ዝም ልንል እንችላለን። that's also an option። ግን usually ይሄ ጸሎትና ሀሜት የሚባሉት ነገር በተቃራኒ ያሉ ጽንፎች ይመስለኛል። ለሆነ ሰው እየጸለይንለት ከሆነ ወተን እሱን የማማት ፕሮባቢሊቲያችን በጣም ዝቅተኛ ነው። የሆነን ሰው በስተቱ እያማ ነው ከሆነና ስለዛ ሰው እያወራን ከሆነ ያንን ነገር ለዛ ሰው የመጸለይ እንትኑ ደግሞ ይኖረናል ብዬ አላስብም። እዚህ ጋር ስለ ሰዎች ስህተት ካወራን አይቀር ማለት ነው ያዕቆብ 5:6 ላይ ያዕቆብ 5:16 ሶሪ
ያዕቆብ 5 ምዕራፍ 16 ላይ እንደዚህ ይላል፣ ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ፣ የጻድቅ ሰው ጸሎት ኃይል አለው ታላቅ ነገርም ያደርጋል። ስለዚህ ኃጢአታችሁን እርስ በርሳችሁ ተናዘዙ ትፈወሱም ዘንድ አንዱ ለሌላው ይጸልይ። አንድ ሰው ሲያጠፋ እንጸልያለን ወይ ለዛኛው ሰው? ኖ እንጸልያለን ሳይሆን አንድ ሰው ሲያጠፋ መጥቶ ለእኛ የሚናዘዝበት ሴፍ ስፔስ አለው ወይ? ቅድም ሀሜት ያልኩት ነገር አንድ የሚያደርገው ነገር ቢኖር ያንን ሴፍ ስፔስ መውሰድ ነው። ለምሳሌ እንደምታማ የሚሰማኝ ቦታ አላወራም፣ ስህተቴን ሄጄ ለመናገር አልችልም። ነገር ግን መጽሐፍ ቅዱስ ምንድን ነው የሚለው? አንዱ ሰው ለሌላው ሰው በመጸለይ ውስጥ ፈውስን እግዚአብሔር አዟል። ያንን ፈውስ አክሰስ እንዳላደርገው እንትን አይሰማኝም፣ ላይክ ትክክል ነው ብዬ አላስብም፣ ሰው አልሄድም፣ አላደርገውም። ስለዚህ ይህ ሀሜት የሚባለው ነገር በጣም ቸርች ውስጥ መኖር ያለበትን ሴፍ ስፔስ የሚያሳጥ ነገር ነው ብዬ አስባለሁኝ። እና ብዙ ጊዜ ብዙ ህፃናት የሆኑ ልጆች ራሱ ይነግረኛል፣ እንደዚህ አይነት ነገር እያሳለፍኩ እንደዚህ እያሆንኩኝ፣ ነገር ግን ቸርች ሄጄ ከዛ ላይክ ቸርች ውስጥ ማንን አናገራችሁ ምናምን ብዬ እጠይቃቸዋለሁ። ስ አይ ማንንም ሰው አላናገርኩም፣ ምክንያቱም እኛ ቸርች እንደዚህ ነው ብለው የሚነግሩኝ ነገር አለ። የሚነግሩኝ ነገር ከዚህ በፊት በተመሳሳይ አይነት ኦር በሌላም ጥፋት ሊሆን ይችላል የተገኘ ሰው የተደረገበትን ነገር ነው። ሰዎች አንስተው ቡና መጠጫ ያደርጉታል፣ ያወሩበታል። ስለዚህ እነዛን የሚያዩ ሰዎች ኦር አብረው ቡና ሲጠጡ የነበሩ ሰዎች ሊሆኑ ይችላሉ። ነገር እነሱ ሲያጠፉ ሄደው ለመናገር አይችሉም፣ ምክንያቱም ያጠፉ ሰዎች ቸርች ውስጥ እንዴት ትሪት እንደሚደረጉ ያውቃሉ። ነገር ግን ቸርች ጥፋት ስናጠፋ ሄደን የምንመለስበት ቦታ ሴፍ ስፔሳችን ነው መሆን ያለበት ብዬ ነው ማስበው። እና አንዱ ሰው ኃጢአቶቻችንን እርስ በርስ በመናዘዝ ውስጥ እኔ ሴጣን አሰራር ነው ብዬ ነው ማስበው። ማለት ኃጢአታችንን በመናዘዝ ውስጥ ፈውስ ካለ ሰዎችን ታማሚ አድርጎ ማስቀረት የሚችለው ያንን ሴፍ ስፔስ በመንሳት ውስጥ ነው። ከዛ እኛ ዊሊንግሊ ማገዶ እንሆንለታለን፣ ያንን ሴፍ ስፔስ ይወስደዋል። ስለዚህ መዳን ያለባቸው ሰዎች ሳይድኑ እንደታመሙ እንዲቀሩ ይሆናል። እና የምናደርጋቸው ነገሮች ይሄ ላይክ ሰፋ አድርገን ስናስባቸው ስለኛ ብቻ አይደለም፣ ኦር ስላጠፋው ሰው ብቻ አይደለም፣ ነገ ላይ ስለሚቀጥለው ትውልድ ነው፣ ቸርች ውስጥ ስለሚኖረው ሰው እንዳለ ነው። እና በጣም መጠንቀቅ አለብን። ጥፋቶች ስናይ ጥፋቶችን አፕሮች የምናደርግበት ወይ በጣም ትክክል መሆን አለበት፣ ከእግዚአብሔር ቃል አንጻር መሆን አለበት። እና ሰዎች ሲያጠፉ መጀመሪያ መጸለይ ማስቀደም፣ ጀንትሊ ማየት ማስቀደም፣ ጀንትሊ ለመመለስ መሞከር አስፈላጊ ነው ብዬ አስባለሁኝ። የመጀመሪያው እንዳልኩት የምር ለመመለስ የሚፈልግ ልብ፣ የሚጸልይ ልብ ማለት ነው። ሌላኛው አንድ ይሄ ነገሮችን ለማረም የምር በሰዎች መመለስ ደስ ከሚለው ልብ ቀጥሎ ሪሌሽንሽፕ ቅርበት ያስፈልገናል ከዛ ሰው ጋር ብዬ አስባለሁኝ። አንድ የሚያስቅ አባባል አይቼ ነበር። የሆነች ልጅ ነው ያለችው እና የማያውቀኝ ሰው የሚሰነዝረው ግሳጼ የጥቃት ሙከራ ነው አለች። እና በጣም ነው ሰፖርት የማደርገው። ለምሳሌ የሆነ መንገድ ላይ የሄድኩ የሆነ ሰው አይቶ መጥቶ የሆነ ነገር ቢናገረኝ ኦር ይህን ነገር አስተካኪ ምናምን ቢለኝ እሺ ምናምን ልለው እችላለሁ። ከዛ አልፎ ግን በጣም ሲገስጸኝ ምናምን ለምንድነው አታቀኝም? ለምንድነው ሳታቀኝ እነዚህ ነገሮች የምታደርገው ነው የሚለው። እና ስፔሻሊ ሶሻል ሚዲያ ላይ የተመለከቱ ነገሮች ነው ሄደን የሰው ኮንተንት ስር የሆነ ሄት ኮመንት ምናምን የምንጽፍ ሰዎች በጣም ባላት ትልልቅ አገልጋዮች የሚባሉ ሰዎች አገልግሎት ስር ሄደን ትክክል ያልሆኑ ነገሮችን የምንናገር አግን ቅድም ብየዋለሁ። ኢትስ ኦኬ ያልተስማማንባቸውን ነገሮች ምክንያቶቻችንን ጠቅሰን እግዚአብሔርን ቃል አስቀምጠን በዚህ ምክንያት ይሄ ነገር ልክ አይደለም ማለት ትክክል ነው፣ ትችላላችሁ። ነገር ግን ሰዎችን ሄደን ዲስሬስፔክት የምናደርግ ምናምን ሰዎች ያ የጥቃት ሙከራ ነው። የመጀመሪያው በቃ አናቃቸውም። እና እኔ መስማት የሚቀለኝ ኦር ያም የተሳሳተው ሰው መስማት የሚቀለው ከሚቀርበው ሰው ጋር ነው። ከዛ አንዳንድ ጊዜ ደግሞ በቃ በዙሪያ ያሉ ሰዎችን ማመን፣ ስለዛ ሰው እግዚአብሔር ግድ ይሰጠዋል። በዙሪያው የሚመልሱ ሰዎች አስቀምጦለታል ብዬ ማሰብ። እኔ የሆነ ሰው ቸርች ሄጄ ያለ ሰው ላይ ኮመንት ለማድረግ እኔ ማን ነኝ? እዛ ቸርች ያሉትን ሰዎች ለምን አላምንም? እዛ ቸርች ያሉ ሰዎች የሚለብሱትን አለባበስ ካልወደድኩት እዛ ቸርች ያሉ አገልጋዮች፣ እረኞች የሚባሉ ሰዎች ይመልሷቸዋል ብዬ ለምን አላምንም? እግዚአብሔር እኮ እኔ
የማልኖርበትን ቦታ መጥቶ አይጠይቀኝም። ለምንድን ነው ሁሉን ነገር ማስተካከል የሁላችንም ኃላፊነት እንደሆነ እንደሚሰማን ማለት የኔ ኃላፊነት እኔ በዙሪያዬ ያሉ በቅርበቴ ያሉ ጓደኞቼ እነሱን መጠበቅ ነው። እነሱ ሲሳሳቱ ይሄ ነገር ልክ አይመስለኝም ብሎ እነሱን መመለስ ነው። የማላውቀውን ሰው ግን ሄጄ የማደርገው ከሆነ ትክክል ነው ብዬ አላስብም። ምክንያቱም ሰዎችም የተሳሳቱም ሆነ ያልተሳሳቱ ሰዎች የሚሰሙ በቅርባቸው የሚያውቁትን ሰው ነው። ስትሬንጀር የመስማት ፕሮባቢሊቲያችን በጣም ዝቅተኛ ነው ብዬ አስባለሁ። ስለዚህ ቅርበት ያስፈልገናል። የምር በቃ ለመመለስ የሚፈልግ በሰዎች መጥፋት ሳይሆን በሰዎች መዳን ደስ የሚለው ልብ ያስፈልገናል ብዬ አስባለሁኝ። እና ትክክለኛ ጀጅመንት ወር ትክክለኛ መመለስ በቃ ጀንትል ነው። ይሄ ምንድነው የሚባለው? በቃ በጥንቃቄ ነው። ስለ እኔ ልክነት ሳይሆን እኔ ልክ ስለሆንኩኝ ምናምን ሳይሆን የዛ ሰው መመለስ ሞር ግድ ይለኛል። የዛ ሰው መጥፋት ግድ ይለኛል። ምክንያቱም አብሬው የማገለግለው ሰው አብሬው የምውለው ጓደኛዬ ሲጠፋ እንዴት የኔን የህይወት ትክክልነት ቫሊዴት ያደርገዋል? ስለሱ መውደቅ አይደለም ወይ ማዘን ያለብኝ? እና ሁሌም እሱን ነገር ሳስብ ከእህቴ ጋር የተፈጠሩ ነገሮችን አስባለሁ። ለምሳሌ እኔ ሳጠፋ እህቴ በጣም ታዝናለች። ማለት እሷ እንዳጠፋችው አይነት ነገር በቃ በጣም ታዝናለች፣ ትጠይቀኛለች። ይሄ ነገር እንደዚህ ቢሆን እንደዛ ባይሆን ብላ ትናገረኛለች። ስትናገረኝ ግን የምትጠነቀቅልኝን ጥንቃቄ የሆነ ንግግሯ ውስጥ ያለውን ጥንቃቄ ማስተዋል እችላለሁ። እኔም እንደዛ የሆነ ስትሳሳት ደስተኛ አይደለም የምሆነው። እና ቸርች ውስጥ ያለን ሪሌሽንሽፕ የወንድምና የእህት መሆን አለበት ከተባባልን እና እንዴት ነው የኛ ወንድምነትና የኛ እህትነት እንደውም የሚዘልቅ ነው አይደለም? ዘላለማዊ ነው። ኢየሱስ ከመጣ በኋላ እኮ እስከ ዘላለም እሱኛው ሪሌሽንሽፕ ነው የሚዘልቀው ሞር። እና እኔ ምድር ላይ ካለች እህቴ ጋር ስትወድቅ የሚሰማኝ ሐዘን እኔ ውስጥ ሐዘን የሚኖር ከሆነ በክርስቶስ በኩል ወንድሜ የሆነው ኦር እህቴ የሆነችም ጓደኛዬ ስትጠፋ እንደዛው ሊሰማኝ ይገባል። አለዛ ክርስቶስ በደሙ ያመጣውን ቤተሰብነት ያን ያህል አላከብረውም። ያን ያህል ለእኔ ቫልዩ የለውም። ከባድ ነው። በእርግጥ አሁን እነዚህ ነገሮች ስል ቀላል ነገር ነው ያልኩኝ አይደለም። ቢካዝ ሁሉም ሰው በቃ የሚኖረው የራሱን ህይወት ነው። የምር ኢየሱስ እንዳለው ኦር መጥቶ በደሙ ቤተሰብ አድርጌያቸዋለሁ አንድ ቤት ነን ብሎ እንደሚያስበው በዛ መልኩ እንተሳሰባለን ብዬ አላስብም። ነገር ግን አትሊስት መከባበር የሚባለው ኤለመንት ቢኖር ለመከባበር እኮ ሲጀምር ጌታ ማወቅ አይጠበቅብንም። ድሮ አንደኛ አካባቢ ሳይንስ ላይ ስነ ዜጋ ምናምን የሚባሉ ክፍሎች ላይ በቃ የሰው ልጅ ይከበራል። ሰው የእግዚአብሔር ፍጥረት ስለሆነ መከበር አለበት አይደል? እግዚአብሔር የሰራቸው ነገሮች እንስሶች ራሱ መከበር አለባቸው ብዬ አስባለሁኝ። እና ለምን ሰዎችን አለመስማማቶቻችን ሰውየውን አታክ ወደ ማደግ እንዳለበት እኔ አይገባኝም። በቃ ከልጅነት ጀምሮ ባይተወይ ጥያቄ የሚሆንብኝ ነገር ነው። ሁልጊዜም ሰዎች ሳይስማሙ ሲቀሩ ጉዳይን ትተውት እርስ በርስ አታክ መደራረግ የሚጀምሩት ነገር አይገባኝም። ብቻ እግዚአብሔር ያመጣው ወንድምነት እንዴት ነው? አንድ ቤተሰብ ናችሁ ብሎ በቸርች ውስጥ ያስቀመጠን ሰዎች አላል በቃ አማኞች በምንባል መካከል ያለ ህብረታችን የክርስቶስ ደም ዋጋ የተከፈለበት ነው። እና ያንን ሬስፔክት ማድረግ በጣም አስፈላጊ ነው ብዬ አስባለሁኝ። እና ሰዎችን ስለመመለስ ሳስብ አንድ ጊዜ እግዚአብሔር እኔን ከተሳሳትኩበት መንገድ የመለሰኝ እንትን ልንገራችሁ። የሆነ ጉዳይ እንዲሳካልኝ ፈልጌ በጣም በቃ የሞከርኩ የጠየቅኩ ምናምን ሊሳካልኝ ሊሆንልኝ አልቻለም። እና እግዚአብሔርን በቃ እንዴ ለምንድነው ይሄ ነገር የማይሆነው? ለምንድነው ይሄ ነገር የማይሳካው? ምናምን እያልኩ ጠይቅ ነበር። እና እግዚአብሔር ለምንድነው እነዚህ ነገሮች የምትፈልጊያቸው ብሎ ጠየቀኝ። ከዛ ምክንያቶቼን ኦልሬዲ ጽፌ ያስቀምጫቸው ነበር። በዚህ ምክንያት ለዚህ ምክንያት እንደዚህ እንዲሆን ምናምን ነገር። እና ምንድን ያለኝ ምክንያቶቼን ሁላ ቁጭ አድርጌ ሳያቸው የሆነ እነዚህ ጉዳዮች የምትፈልጊበት ምክንያት በቃ it's for selfish reason ሰልፊሽ ስለሆንሽ ነው። ይሄ ሰልፊሽ ሳይድ ኦፍ ዩ ነው እነዚህ ነገሮች የሚፈልገው የሚል ነገር ነገረኝ። እና ሞመንት እንደዛ ሲለኝ የጻፍኳቸው ነገሮች ውስጥ ምክንያቶቼ ውስጥ ርዕሶቼ ውስጥ ጎል ብዬ ያስቀመጥኳቸው ነገሮች ውስጥ ያልተሳካው ነገር ውስጥ ራስ ወዳድነት የሚባለው ኤለመንት በደንብ ጎልቶ ታየኝ። ግን ያው I got so offended obviously በጣም ነው offended የሆንኩት። በጣም ነው የተበሳጨሁት። በእግዚአብሔር ላይ አይደለም። ምክንያቱም
ዘሞመንት ሰልፊሽ ስለሆንሽ ነው እነዚህ ነገሮች የምትፈልጊው ሲለኝ ልክ እንደሆነ ገብቶኛል። ማለት ሰልፊሽነሱ በደንብ ክሊርሊ ታይቶኛል። ነገር ግን ይሄ በቃ እውነታው እንደዛ ሆኖ መገኘቱ ራሱ በጣም የሚያበሳጭ ነበር። እና ኢማጅን የሰማይና የምድር ፈጣሪ ነው እግዚአብሔር ሁል ጊዜም ፐርፌክት ነው። እሱ እኔን አባውት ማይ ሰልፊሽነስ ኮንቪክት ሲያደርገኝ እንደዚህ ከተሰማኝ 3 ቀን ምናምን መጸለይ እስከማልችል ድረስ በቃ በጣም ተበሳጭቼ በጣም ተናድጄ ነበር። እግዚአብሔር ላይ አይደለም የተበሳጨሁት፣ በቃ እውነታው እንደዛ መሆኑ የምር አበሳጭቶኝ ነበር፣ የምር በቃ ረብሾኝ ነበር። እና ፐርፌክት የሚባለው እግዚአብሔር ኮንቪክት ሲያደርገኝ አይደለ ስለ ኃጢአት ይወቅሳል አይደለ መንፈስ ቅዱስ ስለዛ ሲወቅሰኝ፣ ልክ ስላልሆነው ነገር ሲወቅሰኝ ይሄንን ያህል ጊዜ ከፈጀብኝ እኛ ኢምፐርፌክት የሆንን ሰዎች ፐርፌክት ያይደለን ሰዎችን ልክ እንዳይደሉ ኮንቪክት ልናደርጋቸው ስንሄድ እንዴት የበለጠ መጠንቀቅ እንዳለብን ነው የሚያሳየኝ። እና ሰልፊሽ ነሽ ኤደን፣ እነዚህ ነገሮች ምክንያቶችን ማስተካከል አለብሽ ሲለኝ ስናት ላይክ መቼም ሰው አትሆኝም አንቺ ማትረቢ ምናምን አይደለም። እኔን አይመስሉም ርዕሶች፣ ምክንያቶችሽ እኔን አይመስሉም፣ እኔን እንዲመስሉ ከትክክለኛ ልብ ጀምሪ እያለኝ ነበር ያ ነገር እንዲሳካና እሱን ሳስበው ሁሌም ይሄ ርህራሄ ወደ ንስሐ ይመራናል የሚለው ክፍል ትዝ ይለኛል። እና እግዚአብሔር ሂዘ ፐርፌክት ዲዛይነር ሁሌም የምለው ነገር ነው። በቃ ፐርፌክት የሆነ ዲዛይነር ነው። ዲዛይኖቹ ፐርፌክት ናቸው። እኛን ዲዛይን ያደረገን እግዚአብሔር ነው አይደለ? ዲዛይን ሲያደርገን እንዴት እንደምንሰራ ያውቃል። እንዴት እንደምንሰራ አውቆ ሲጨርስ የእግዚአብሔር ርህራሄ ወደ ንስሐ እንደሚመራ ነው። እግዚአብሔር ስለማይቆጣ አይደለም፣ እግዚአብሔር ስለማይፈርድ አይደለም፣ እግዚአብሔር ስለማይወርድ አይደለም፣ እግዚአብሔር የሆነ ነገር ስለማያደርግ አይደለም። ነገር ግን ከዚህ ሁሉ በላይ ርህራሄ ወደ ንስሐ እንደሚመራ ያውቃል። እና እግዚአብሔር ሰዎችን አፕሮች የሚያደርገው እንዲመለሱለት በርህራሄ የሚቀርባቸው ከሆነ እኛ ለምንድን ነው እንደዛ ማድረግ የሚከብደን? ለእግዚአብሔር በርህራሄ የምንመለስ ከሆነ ለሰዎች በቁጣ፣ ለሰዎች በስድብ፣ ለሰዎች በማንቋሻሽ እንዴት እንመለሳለን? ሲጀመር የሰው ልጅ እየባሰበት ነው የሚሄደው። ስትቆጡ፣ ስትጮሁ፣ በተቻለ አቅም ጥበብን ከእግዚአብሔር መጠየቅ። የሆነ ልክ ያልሆነ ነገር አይተን የሚረብሻን ከሆነ እና እንዴት አፕሮች ማድረግ እንዳለብን ማናቅ ከሆነ እግዚአብሔርን መጠየቅ እንችላለን አይደለ? በሆነ ሲቹዌሽን ውስጥ እንዴት አክት ማድረግ እንዳለብን ማናቅ ከሆነ በቃ እግዚአብሔርን መጠየቅ ነው። ከእናንተ ማንም ጥበብ ቢጎለው ስለማንኛውም አይነት ጉዳይ የጥበብ ሁሉ ባለቤት እግዚአብሔር አይደለም? ከእናንተ ማንም ጥበብ ቢጎድለው ሳይሰስት ያለ ልግስና ወደሚሰጥ እግዚአብሔር ይጸልይ ነው የሚለው። ምክንያቱም እግዚአብሔር ስለሚሰጠን ጀጅ ሳያደርገን እንዴት ይህን ነገር ኦልሬዲ አውቀሽ አትገኝም ሳይለኝ ማለት ነው። እና እግዚአብሔር ሰዎች ርህራሄ እንደሚመልሳቸው ያውቃል። እግዚአብሔር ሰዎች ትክክለኛ የሆነው መንገድ ሰዎችን ለመመለስ ይሄኛው እንደዛ አድርጎ ዲዛይን እንዳደረገን ያውቃል። እና ትክክል ያልሆኑ ነገሮችን ስናይ this is wrong እንበል፣ ይሄ ልክ አይደለም እንበል። ነገር ግን በካይንድሊ እናድርገው። በቃ እኛ ችግራችን የተሰይዘር ትክክልን ለመወገን ስንሄድ ወይ ቸርነታችንን እንተወዋለን፣ ኦር ደግሞ በጣም ቸርነኝ ስንል እውነት ያልሆነውንም ነገር ያግበሰበስን እንዲመጣ ልክ በቃል አይደል እንዲኖር አብሮን እንዲኖር እንፈቅዳለን። እና እውነትን ቦልድሊ እውነትን ይዘን ስንጨርስ በተመሳሳይ ጊዜ ቸርም መሆን እንችላለን፣ በተመሳሳይም ጊዜ ርህሩህም መሆን እንችላለን። መንፈስ ቅዱስ እንደዛ ነው። መንፈስ ቅዱስ ምድር ላይ ከሚያደርጋቸው ነገሮች ማጽናናት አይደለ፣ ወደ እውነት መምራት፣ ስለ ኃጢአት ዓለምን መውቀስ፣ እኛ ውስጥ ሆኖ ትክክል ያልሆነ ነገር ሳይ ይሄ ነገር ልክ አይደለም ይለናል። ነገር ግን ቸር ነው በተመሳሳይ ሰዓት። እና እግዚአብሔርን ለመምሰል እንደተጠራ ሰው ሰዎችን ለመመለስ የምንሄድበት እኛም ስናጠፋ ባይዘዌ ራሳችንም ላይ ሀርድ መሆን አይጠበቅብንም። ሀርድ መሆን አለብን ግን በጤነኛ መጠን ማለት ነው ራሳችንንም መመለስ ካለብን። ምክንያቱም እኔንም እግዚአብሔር በርህራሄ ነው የሚመልሰኝ ነው። ብዙ ጊዜ ማለት መጀመሪያ ወደ እግዚአብሔር ቤት ከመጣሁበት ጊዜ ጀምሮ በጣም ብዙ ትክክል ያልሆኑ አመለካከቶች ኖረውኝ ያውቃል። ነገር ግን ቅድም ሰልፊሽ ነሽ ኤደን እዚህ ጋር ለዛ ነው እነዚህ ነገሮች ያልሆኑት እንዳለኝ ብዙ ነገሮችን አስተካክሎኝ ያውቃል። ብዙ ኦፌንድድ የሆንኩባቸው፣ ብዙ ያዘንኩባቸው፣ በቃ
እውነታው እንደዛ ሆኖ በመገኘቱ እስኪሰብሩኝ ድረስ የተጎዳሁባቸው ብዙ ነገሮች አርሞኝ ያውቃል። በነዛ ሁላ ውስጥ ግን እግዚአብሔር ቸርነቱን እንደጠበቀ ነበር። በነዛ ነገር ሁላ ውስጥ ግን እግዚአብሔር የሆነ ጥሩ ያልሆነ ስሜት እንዲሰማኝ አድርጎ ምናምን ነገር አይደለም። ልክ እንዳይደለው ይነግረኛል። እና ቸርም መሆን እንችላለን፣ ትክክል እውነትን እየመረጥን በቸርነት መኖር እንችላለን። ሳንስማማ ስንቀር በፍቅር አለመስማማት እንችላለን። ብዙ ፍቅር ብዙ ኃጢአትን ይሸፍናል ይላል እና ፍቅራችን የአንዳችንን ገበና የሚሸፍን ነው ወይ? ፍቅራችን የሆነን ሰው ጥፋት የሚሸፍን ነው ወይ ነው ወይስ የሚያጎላ ነው? የሆነ ሰው ሲያጠፋ ካንስላውት ለማድረግ የሚቸኩል ፍቅር ነው? ምክንያቱም እርስ በርስ በመዋደዳችሁ ደቀ መዛሙርቴ እንደሆናችሁ ያውቃሉ አይደለ? አሁን ደቀ መዛሙርቴ እግዚአብሔር መሆናችንን የምናሳይበት ፍቅር አለ ወይ? ያ ፍቅር እግዚአብሔርን ይመስላል ወይ የሚለው መጠየቅ አለብን። ዛሬ ለማውራት ያሰብኩትን ሀሳብ ይሄንን ይመስላል። አይሆፕ የሆነ ነገር አግኝታችሁበታል ብዬ ተስፋ አደርጋለሁ። ሀሳብ አስተያየታችሁን አሳውቁኝ፣ ያጋጠማችሁን አጋጣሚዎች እንደዚህ አይነት ጉዳዮችን በተመለከተ ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ ለማለት እወዳለሁ። ሳምንት በሚቀጥለው እስከምንገናኝ ድረስ ሰላም ሁኑ።